ቤተሰብ ጠፍተሽ ነበር አትሉኝም? አሁን ደግሞ በስርዓት ተመልሻለሁ። ከአሁን በኋላ አታጡኝም። ጠፋሽ ለምትሉ ይሄው መጥቻለሁኝ በሚያማምሩ የሀበሻ ቀሚሶች፣ ሺቲዎች፣ ሹራቦች፣ ቱታዎች፣ የእናቶች ካባ፣ የእናቶች ጫማ፣ የእናቶች ቱታ ለወጣቶች ለሁሉንም ሰው በተመጣጣኝ ዋጋ ሺቲዎች። ሺቲ የ107 እንዳለ ታውቃላችሁ። ያው በድርሃም ነው። እኔ ያለሁት ኢማራት ውስጥ ነው። ማዘዝ ለምትፈልጉ ስልክ ቁጥሬ 0527 04 34 25 መጨረሻ፣ ወይም ደግሞ ቲክቶክ ላይ ብትመጡ የአብስራ ዋን ብላችሁ ብትመጡ እዛ ላይ በብዛት ላይቭ ላይ አለሁኝ ማለት ነው። እዛ ነው በብዛት የምሸጠው። ለዛ ነበረ የጠፋሁት። አሁን ደግሞ ለምንድን ነው በዩቱብ የማልመጣው? ይሄማ የሆነ ነገር ነው ብዬ ደግሞ ሰሞኑ ወገቤን አስሬ ደግሞ በዩቱብ መጥቼላችኋለሁኝ ማለት ነው። ውድ ቤተሰቦቼ እነዚህ የሚያማምሩ የሀበሻ ቀሚሶች ይሄ ያለምንም ፊልተር ነው። ይሄ ትክክለኛ ከለሩ ነው። ይሄ ፊልተር ብልጭጭጭ ያላደረገው ኖርማል በመነን የተሰሩ የሀበሻ ቀሚሶች ማዘዝ ለምትፈልጉ የአብስራ ይሄ ሀበሻ ቀሚስ ፈልጌው ነበረ። አለሽ ወይ? ለብሼ የማላሳያችሁ በነገራችን ላይ ለብሼ ቪዲዮ ስሰራ ብዙ ጊዜ ይጠቁራል። አንድ ሁለት ደግሞ ሙሉ በሙሉ አታዩትም። ትንሽ የምሰራበት ቦታ ትረዱኛላችሁ፣ ጠበብ ያለ ስለሆነ ወደፊት ቦታ ከእግዚአብሔር ጋር ቦታ ሰፊ ቦታ እስኪዝ ድረስ ግን ይሄ ነጠላው ነው። ይሄ የሀበሻ ቀሚስ ነጠላው ነው። አያችሁት እንዴት እንደሚያምር? በጣም የሚያምር ቆንጆ የሀበሻ ቀሚስ ነው ማለት ነው። ከኔ የገዙ ሰዎች ምስክር ናቸው። በብዛት እኔ ሀበሻ ቀሚስ እና ሽፎን እሸጣለሁኝ ዩቱቤ ላይ ቲክቶኬ ላይ ማለት ነው። የገዙ ሰዎች ምስክር ናቸው። ከኔ ልብስ የሚገዙ ልጆች መጥቶ ሳይመሰክሩ አንድም ቀን ውሎ አያድሩም። እኔ ትክክለኛ ከለሩ ያለ ፊልተር እንደዚህ ጽድት ያለ የሀበሻ ቀሚስ ነው የማሳያችሁ። ይሄ በኖርማል ካሜራ ማለት ነው። ውድ ቤተሰቦቼ በጣም ነው የሚያምረው። ይሄንን የሀበሻ ቀሚስ በእውነት ነው የምላችሁ፣ በጣም ነው የሚያምረው። በጣም ቆንጆ የሀበሻ ቀሚስ ነው ማለት ነው። ይሄንን ማዘዝ ለምትፈልጉ ስልክ ቁጥሬ ኮሜንት ላይ ፒን አደርገዋለሁኝ ወይም ደግሞ እዚህም ጋር እነግራችኋለሁኝ ማለት ነው። ደግሞ አለሁኝ ስልክ ቁጥሬ ለስራ ስለሆነ 0527 04 37 25 መጨረሻው የኔ ስልክ ነው። በዋትስአፕ ወይም ደግሞ በፌስቡክም አብስራ ብላችሁ ሰርች ብታደርጉ ፌስቡክም ላይ አለሁ፣ እንቀሳቀሳለሁኝ። በዩቱብም ከዛሬ ቀን ጀምሮ አለሁኝ። በዓል እየደረሰ ነው፣ ገናም እየደረሰ አይደል? ከዛም ቀጥሎ ጥምቀት አይደል? ማዘዝ የምትፈልጉ ጥራት ያላቸው ልብሶች እኔ ጋር እዘዙ ቤተሰብ። ይሄ ሲለበስ እንዴት እንደሚያምር ልነግራችሁ አልችልም። በጣም ነው የሚያምረው። እነዚህ በትዕዛዝ የተሰፉ ቆንጆ ጥራት ያላቸው በማቀው ዲዛይነር የተሰፉ ጥርት ያሉ የሀበሻ ቀሚሶች ናቸው። አያችሁት? በጣም ቆንጆ በመነን የተሰራ። ይሄ ደግሞ እጁ ነው። እጁ ጋር ዚፕ አለው። ይሄ ዚፕ አለው። በጣም ነው የሚያማምሩት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር እያደረጋችሁ ቤተሰብ ሁኑ። ከኔ እቃ ስትገዙ ሽሮ አለ፣ በርበሬ አለ፣ ሚጥሚጣ እንኳን የለኝም፣ ቡላ አለ፣ ሚጥሚጣ አልቋል። ሽሮና በርበሬ ደግሞ ለገና ሳያልቅባችሁ እዘዙ። ካዛችሁኝ በኢትዮ ኤች ዴሊቨሪ የትኝ ቦታ አደርሳለሁኝ ማለት ነው። ከእናንተ የሚጠበቀው መደወልና የአብስራን ላይክ እና ሰብስክራይበር በማድረግ ቤተሰብ መሆን ነው ማለት ነው። ወደፊት ደግሞ ከእግዚአብሔር ጋር በደንብ ቪዲዮ እየሰራሁኝ በላይቭም እንገናኛለን ብዬ ተስፋ አደርጋለሁኝ እንደ እግዚአብሔር ፍቃድ ማለት ነው። አያችሁት? ይሄ ቀሚስ ለማንም የሚሆን ለእናቶች የሚሆን ለወጣቶች የሚሆን ቆንጆ የሀበሻ ቀሚስ ነው። ውድ ቤተሰቦቼ ይሄም አለ። ይሄ ትላንት የሰራሁት ቪዲዮ ላይ ስላሳየኋችሁ በደንብ ለዛም ነው የማላሳያችሁ። ይሄ ሽፎን ነው የአስመራ ቆንጆ በ6 ሜትር የተሰፋ በጣም የሚያምር። በነገራችን ላይ እንደው እዚህ ጋር ቪዲዮ ላይ እንደምታዩትም አይደለም፣ በጣም ነው የሚያምረው። 120 ድርሃም ብቻ ነው። ይሄ ነጠላም ይሄ ሽፎንም ይሄ ሀበሻ ቀሚስም
በጣም የሚያምር የሀበሻ ቀሚስ ነው። ውድ ቤተሰቦቼ ጊዜ እያጣሁኝ በነገራችን ላይ ዩቱብ ላይ የማልሰራው የነበረው በቃ ዩቱብ ላይ ቲክቶክ ላይ በብዛት እዛ ስለምውል ብዙ ጊዜ ስለማላገኝ ነበረ። አሁን ደግሞ ጊዜ አግኝቻለሁኝ። ገደብ መስጠት ነው፣ ለዚህም መስጠት ነው፣ ለዛኛውም ጊዜ መስጠት ነው ማለት ነው። በእንደዚህ አይነት በቆንጆ ቆንጆ የሀበሻ ቀሚሶች ተመልሼላችኋለሁኝ። ከእናንተ የምጠብቀው የአብስራ የት ነሽ፣ ደህና ነሽ አለሽ ብላችሁ መምጣትና ማዘዝና መግዛት ነው ማለት ነው። ቅቤ የቀመሰ የመሰከረለት፣ ሹሬንም የቀመሰ የመሰከረለት፣ ቡላም እንደዛ ቤት ውስጥ ንጹህ ታውቃላችሁ፣ ከገጠር የመጣ ታጥቦ በስነ ስርዓት ታጥቦ የተሰራ ቡላም አለኝ። ሽሮ ዋው ምጥን ሽሮ በቃ የቤት ሽሮ ነው። በነገራችን ላይ በቃ እናታችሁ የምትሰራው ሽሮ አለኝ፣ እናታችሁ የምትሰራው በርበሬ አለኝ ማለት ነው። እንደዚሁም ደግሞ ሀበሻ ቀሚስ ብቻ አይደለም። እነዚህ ሺቲ ታውቃላችሁ፣ የዚህ ሀገር ሺቲዎች በጣም አሪፍ ሺቲዎች ናቸው። ሲታጠቡ የማይሸበሸቡ ጥጥ የማያወጡ ጥጥ ነው የሚባለው አይደል፣ ልብስ የማይነጫነጩ የሽፎን ቀሚሶችም አሉኝ። እነዚህ የሽፎን ቀሚሶች በጣም ቆንጆ ሽፎን አይደለም ሺቲ ለካ ሺቲ ይቅር በሉኝ ሺቲ። እነዚህ ሺቲዎች የ107 ፍሬ ነው የምሸጠው። እነዚህ ማለት ነው የ107 ፍሬ 100 ድርሃም 7 ሺቲ ይገዛል ማለት ነው። የ104 አለ ደግሞ የ104ቶቹ ደግሞ ሻርፕ ያላቸው ናቸው። እነዚህ ደግሞ ሻርፕ የሌላቸው የ107 የሚሸጡ ሺቲዎች ናቸው። በጣም ረጃጅም ናቸው እነዚህ ሺቲዎች። ሺቲ ታውቃላችሁ ሲታጠብ የሚያጠር ሺቲ ያለ፣ አንዳንድ ደግሞ ሲታጠብ ደግሞ ቀለሙ የሚለቅ ሺቲ አለ። ይሄ ደግሞ ቀለሙ የማይለቅና ሲታጠብ የማያጥር ቆንጆ የሽፎን የሺቲ ቀሚስ ነው ማለት ነው። ይቅርታ አስሬ ሽፎን አልባችሁ ቤተሰብ። እነዚህ ማዘዝ ለምትፈልጉ ስልክ ቁጥሬ 0527 04 34 25 መጨረሻው የኔ ስልክ ቁጥር ነው። ወይም ደግሞ ባዮ ኮሜንቷ ላይ ፒን አድርገዋለሁኝ። በሱ ቁጥር መጥታችሁ ማዘዝ ትችላላችሁ ማለት ነው። ቆይ አንዴ ሽሮና በርበሬ ደግሞ እንዴት እንደሚያምር ላሳያችሁ። ሽሮና በርበሬ ሽሮ አያችሁት? ይሄ ምጥን ሽሮ በጣም የሚያምር ምጥን ሽሮ ነው። ሲበላ የቀመሰ የመሰከረለት። ይሄም ደግሞ በጣም የሚያምር በርበሬ ነው። ሲበላ በቃ በዚህ ዶሮ ሰርታችሁ ብሉበት። በርበሬ ማዘዝ ለምትፈልጉ፣ ሽሮ ማዘዝ ለምትፈልጉ፣ ቡላ ማዘዝ ለምትፈልጉ እኔ ጋር ሁሉንም ነገር አለ ቤተሰብ። ቦርሳዎች እንደዚህ አይነት ቆንጆ ይሄ አላዞረውን ቦርሳ አሁን ላይ ስለማይፈቀድ ማለት ነው። ቦርሳ ለምትፈልጉ ቱታዎች፣ ቀሚሶች የሚያማምሩ ቆንጆ ቀሚሶች አሉኝ። 60 ድርሃም የሚሸጡ ቀሚሶች አሉ። 100 ድርሃም የሚሸጡ ቀሚሶች አሉ። የእናቶች ካባ ኢትዮጵያ ያላላችሁ በተለይ ጥራት ያለው ይሄ የ103 ምናምን የሚሸጠው አይደለም። የኔ ካባ 50 ድርሃም ናቸው። የአንድ ካባ ዋጋ 50 ድርሃም ነው። ካባውን ላሳያችሁ ቆይ አንዴ። ካባዎች እነዚህ ናቸው። እነዚህ ካባዎች 150 ድርሃም ናቸው። የ102 ማለት ነው። ቤተሰብ ለቻናሌ አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር እያደረጋችሁ ቤተሰብ ሁኑ። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ጥያቄ ካላችሁ በኮሜንት ጠይቁኝ፣ ወይም ደግሞ ዋትስአፕ ላይ መጥታችሁ ጠይቁኝ። አመሰግናለሁኝ እንግዲህ